ጤና ይስጥልኝ። ፖሊሱን ማን ገደለው? ቁጥር 7 እስከ ቁጥር 6 እንደተከታተላችሁት ቁጥር 7 ላይ ዛሬ የማሳያችሁ ጋቢው ከነበረው ጠረንና መዓዛ የተነሳ ጠንቋይ ቤት ወይም ውቃቢ ቤት የነበረ ሰው የፈጸመው ወንጀል ይሆናል የሚል የአብዛኞቻችን ጥርጣሬ ስለነበረ ጠንቋይ ቤቶች ትኩረት አድርገን ጥናት እያካሄድን ነው። በአቃቂና በአካባቢው ባሉት 7 የከተማ ቀበሌዎችና 5 የገጠር ቀበሌዎች በድምሩ በ12 ቀበሌዎች ውስጥ ግምቱ ቁጥሩ ከ100 በላይ የሆነ ጠንቋይ ቤት እንዳለ ጥናታችን እያሳየ ነው። ራቅ ያሉትን ትተን ከተማ ውስጥ ቀበሌ 01፣ 02፣ 03፣ 04፣ 05፣ 06፣ 07 በሚባሉት አንዱ በድሮ 27 ውስጥ ነው የሚገኘው 03 የሚባለው፣ ሌሎቹ በ26 ነው የሚገኙት። በእነዚህ በ7 ቀበሌዎች ብቻ ወደ 86 የጠንቋይ ቤት እንዳለ ለይተናል። ከዛ የተረፉት የጠንቋይና ውቃቢ ቤቶች ግን ራቅ ያሉ ስለሆኑ መጀመሪያ እነዚህ ላይ ትኩረት አድርገን በእነዚህ ላይ ውጤት ካጣን ወደዛ እናመራለን በሚል ወደኋላ ይዘናቸዋል። ከነዚህ ከ86 87 የሚሆኑ ጠንቋይ ቤቶች ውስጥ ጠንቋይ ቤት ስል ውቃቢ ቤትን ይጨምራል። ይህ እኮ በጣም ብዙ ሰው የሚገባባቸው ብዙ ሰው የሚከተላቸው ባለ ውቃቢዎች ወይም ጠንቋዮች እነማን ናቸው ብለን ለይተን ከእነሱ ውስጥ 50 አውጥተናል። ከ50 ውስጥ ደግሞ በጣም ተሰሚነት ያላቸው በብዙ ሰው የሚፈለጉ ዝና ያላቸው ሰው በመለየት 30 አውጥተናል። የመጀመሪያ እቅዳችን በ30ው ጠንቋይ ቤት ውስጥ እዛ የሚገቡ ሰዎችን እንዴት ማወቅ እንችላለን? በዛ በጠንቋይ ቤት ያለ የሚካድም ወይም የሚሰራ ወይ ሁል ጊዜ ከዛ የማይጠፋ ሰው ማን ነው? ይህን ለማወቅ ምን ማድረግ አለብን? ራሳቸውን ጠንቋዮችን ማናገር እንችላለን ወይስ ከኛ ውስጥ ሰዎች የማይታወቁ ሰዎች እየመለመልን እዛ ጠንቋይ ቤት ሁኔታዎችን እንዲከታተሉ መላክ አለብን በሚለው ተወያየን። ለዚህ መጠቀም የነበረብን አካባቢው ላይ የሌሉ ፖሊሶችን መፈለግ ነበረብን። የኦሮምኛ ቋንቋ የሚናገሩ በዚህ ጉዳይ ላይ ችሎታ ያላቸው አካባቢውን መላመድ የሚችሉ ገጠር ቀመስ ካራክተር ሊላበሱ የሚችሉ ፖሊሶችን መርጠን በየጠንቋይ ቤቱ አሰማርተናል። ሁለት ፖሊሶች ጠንቋይ ቤቶቹ ቀናት አላቸው። በጣም ብዙ ሰው በሚመጣበትና የፍርድ ቀን በሚባሉት ቀናቶች ውስጥ እዛ እንዲገኙ እና ራሳቸውም እንደ ባለ ጉዳይ ሆኖ የራሳቸው ጉዳይ ይዞ እንዲሄዱ በማድረግ እዛ ያለውን ነገር እንዲከታተሉና ለዛ ቤት ቅርብ የሆነ ሰው ማን ነው፣ ማን የሚባል ሰራተኛ አለ፣ ማን ነው እዛ ቤት ቡና የሚያፈላው ጤን የሚያጭሰው ወይም ደግሞ የሚላላከው ማን ነው፣ ወረፋ የሚያስይዘው ማን ነው፣ እነዚህን የመሳሰሉ ሰዎች የሚያስተናግደው ማን ነው በሚል ያለይተን እነዛን ሰዎች ጋቢው የማን ነው የሚለውን ለማወቅ እንድንጠቀምባቸው ጥናት ማድረግ ጀምረናል። በአቃቂ አካባቢ በዛን ጊዜ እኛ እንዳየነው ጠንቋይ ቤትና ውቃቢ ቤት ልክ እንደ ክፍት ስራ የሚቆጠርበት ጊዜ ነበረ። በዛ ያቺ ነገር ከመፈጠሯ በፊት ከሌላ ቦታ የመጣን ሰዎች ለምሳሌ እንደኔ ያለንና አንዳንድ ወደዛ ትኩረት ያላደረጉ የፖሊስ አባሎች እንኳን አቃቂ ውስጥ ጥንቆላ አለ ቢባልም ያን ያህል የሰፋ ነው ብሎ አያምኑም ነበር። የተለያየ ስም ያላቸው ዝና ያላቸው ራሱ ከጠንቋዮች ውስጥ ወደ ሌላ ወደ ትልቁ ሪፈር የሚል ጠንቋይ እንዳለ አንዳንድ ጉዳዮች ከበድ ያሉ ጉዳዮች ሲሆን ይሄን ማየት የሚችለው እንደዚህ የሚባለው ውቃቢ ነው ብሎ ሪፈር እንደሚለው ያን ሁሉ የመገንዘብ በጣም ስለ ጠንቋዮች ጠለቅ ያለ ነገር እውቀት የማግኘት ከጎን ለጎን መዝገብ የማደራጀት ስራ ሰርተናል እና በጣም ለጆሮ የሚገርም የጥንቆላ ስራ በአቃቂ አካባቢ ሲደረግ ነበር። የእኛ ትኩረት ግን
የፖሊሱ ገዳይ ማን ነው በሚለው ላይ ስለነበረ እሱን ትኩረት አድርገን ከጋቢው ጋር በተያያዘ ከከዘራው ጋር በተያያዘ መረጃ ለማግኘት ደፋ ቀና እያልን ነው። ከዘራውን ሻጭ የነበሩ ሰዎችን በአጠቃላይ ከዘራውን በማሳየት ሲጠየቁ ይህን ከዘራ እኔ ሸጬ አላውቅም፣ እንደዚህ አይነት ከዘራ የሚሰራ ሰው ከዚህ ከአቃቂ ውጭ በዱከም መንገድ እንደዚህ የሚባል ቦታ ነው ያለው አሉ። ሰውየው አይነ ስውር ነው ተባለ። እሱ ጋር ሄዳችሁ እሱን ጠይቁት ተባለ። የእሱ ቦታ በትክክል የሚያውቅ ሰው ተፈልጎ ወደዛ ወደ አይነ ስውሩ ከዘራው ከሱ የተሰራ መሆን አለመሆኑ፣ ይሄ በቆዳ የተለበጠው የእሱ የእጅ ስራ መሆን አለመሆኑን የሚያረጋግጥ ኃይል ወደዛ ተልከዋል። የጥንቆላው አካባቢ ያየነው በጣም ሰፋ ያለ ነገር ስለነበረ ምርመራችንን ሰብሰብ አድርገን የትኛው ጠንቋይ ቤት ይሆን የገባው የሚለውን ለማወቅ በጣም አዳጋች ሆኖብናል። ምርመራው እንደቀጠለ ነው። ፖሊሱን ማን ገደለው? ክፍል 8ን በሚቀጥለው ተከታተሉኝ። ስላዳመጣችሁኝ አመሰግናለሁ።